ሃይ እንዴት ናችሁ? ባለፈው እንግዲህ በፌስቡክ እንዴት ገንዘብ መስራት እንችላለን የሚለውን ቪዲዮ ሰርቼ ነበር። ብዙዎቻችሁ አላመናችሁም። ዛሬ ደግሞ ስቴፕ ባይ ስቴፕ አሳያችኋለሁ። ብዙ ፎሎወር ያላችሁ ይህንን ስቴፕ ባይ ስቴፕ ተከተሉና ስሩ። ብዙ ገንዘብ ታገኛላችሁ። እኔ የሚሰራውን እኔም ማሳያችሁን ተጠቀሙበት። ካመናችሁ መጠቀም ነው። አክሰሱ ያላችሁ እያያችሁ ለኔ ይሆናል ካላችሁ ካመናችሁበት ተጠቀሙ። አሁን ወደ ስቴፑ እንሄዳለን ማለት ነው። ቀጥሎ ስቴፑን አሳያችኋለሁ፣ ተከተሉ። እዚህ ጋር እንግዲህ ፌስቡክ የሚለውን እነካለን። ፌስቡካችንን እንከፍታለን። ፌስቡካችንን ከከፈትን በኋላ ትንሽ የሆነ ወረድ ብለን እናይና እንዴት እንደምንሰራ እስቲ አንድ ባንድ አሳያችኋለሁ። ይሄ ሜን የሆነ መጀመሪያ የከፈትኩበትን ሜኑን ነክተን ፔጃችንን እናያለን። ፔጃችን ቼክ ካደረግን በኋላ እንመለስና እንዴት እስቲ እንደሚሰራ አንድ በአንድ እናያለን። ያው ሜሴንጀር ላይ ገብተን የተላኩልን ነገሮች ካሉ ያንን ቼክ እናደርጋለን። ከዛ ወደ ኋላ ተመልሰን ወደ ዋናው ፔጃችን እንሄድና እቺን ምልክቷን ነክተን ፔጅ የከፈትንበትን ዋና ከፌስቡካችንን ከፍተን እንደዚህ ይሄኛው ላይ ነው እኔ ፔጅ የከፈትኩት፣ የቢዝነስ ፔጅ የከፈትኩት እዚህ ጋር ነው እና በሜታ ቬሪፋይድ የሆነ ነው። በዚህ መሰረት እንግዲህ ቬሪፋይድ የሆነ ስለሆነ ቬሪፋይድ ካልሆነ ያው አውርዱላችኋል። እኔ አውርጄ ስለነበር አለኝ። ከዛ ቀጥታ አሁን ምንድነው የምናደርገው? እቺ ቢዝነስ ሜታ የምትላለች እሷን ከእንትን ላይ አውርደን በሱ መሰረት አሳያችኋለሁ። ለምሳሌ እኔ ፔጅ ይሄ ነው እና የሚለቃቸው ነገሮች አሉ። አልፎ እንደዚህ አይነት ነገር ለቅቄ የነበረው ለምሳሌ ይሄ ምን ይላል? ቡስት ይለኛል። ቡስት ካደረኩት በዛው ልክ ለብዙ ሰው እንድታይልኝ ያደርጋል ማለት ነው። ቡስት ለማድረግ እንግዲህ ያው ዶላር ነው የሚያስፈልገው። ዴይሊ በጀት ምናልባት እስከ $2 ሊሆን ይችላል። $2 በጀት አድርገን ብዙ ሰው ጋር እንዲደርስ ያደርግልናል ማለት ነው። ከሌሎቹ ከሜሴንጀር ጋር ከዋትሳፕ ጋር ኮኔክት እናደርግና እዛ ላይ በምንለቅበት ሰዓት የራሳችን ለምሳሌ ከ9 እስከ 11 ሊንክ እና 4.9 እስከ 14,000 ሰው ድረስ ሊደርስልን ይችላል። እንግዲህ በየቀኑ $2 ከከፈልን ማለት ነው ብዙ ሰው ጋር ይደርስልናል። ማስታወቂያ መስራት እንችላለን። ማስታወቂያ ስንሰራ እንግዲህ ለብዙ ሰው ሊደርስ ይችላል። በዛ መሰረት ገቢ ማግኘት እንችላለን። እንደገና ፌስቡክም ደግሞ በዚህ መሰረት ተከፍለናል እንግዲህ። ስለዚህ አሁን እዚህ ጋር ለምሳሌ ሞር የሚለው ውስጥ ገብተን ብናይ ቢሊንግችንን ብናይ አሁን ለምሳሌ እኔ እዚህ ጋር ከፍቼ ነበር። ቢሊንግ 0 ነው። ኖርማሊ ካረንት ባላንስ 0 ነው። ቡስት ስላደረኩት ነው። ቡስት ባደርግ ብዙ ላገኝ ይችላለሁ ማለት ነው። ሰው ጋር ይደርስልኛል። እኔም ሰው በከፍቶ ባየልኝ ቁጥር ሊንኩ በከፈተ ቁጥር እንትን ማግኘት እችላለሁ። ስለዚህ እናገስት ብለን እቺን ለምሳሌ እኛ ቡስት የምናደርግበት ካርድ ማስተር ካርድ ሊሆን ይችላል፣ ቪዛ ሊሆን ይችላል። በእነዚህ መሰረት ተመስግበን እናገስት ብለን ካርዱ ላይ ያለውን ዴቢት ካርድ ካለን እሱን እንመዘግባለን እዚህ ጋር። ከዛ እናገስት እንላለን። ከዛ ተመዘገብን ማለት ነው። ስለዚህ በማንኛውም ሰዓት እኛ እንትን ስናደርግ እዚህ ጋር ገንዘባችን እዚህ ጋር ይመጣል። በዛ መሰረት ማውጣት እንችላለን። በባንክ ፔፓል መጠቀም እንችላለን። በአጠቃላይ ፔፓል እኛ ሀገር ላይ ሰራ ውጭ ዘመድ ካለን በዛ ሰው አስወጥተን ወደዚህ እንዲልኩልን ማድረግ እንችላለን። ችግር የለውም እሱ። በዛ መሰረት መስራት ይቻላል። ስለዚህ ካርድ ካለን ግን እንመዘግባለን። መዝግበን ሴቭ እናደርጋለን። እዛ ላይ በዛ መሰረት እንከፍላለን። ስገባልንም እዛ ካርድ ላይ ባላንሳችን እንዲገባ ይሆናል ማለት ነው። ሌላው ኖቲፊኬሽን እንደርስ እናደርጋለን። ሌላው ፕላነር የምትላለች የሆነ ነገር ፖስት ማድረግ ከፈለግ ፕላን አድርገን አሁን 3፣ 4፣ 5 ቪዲዮዎችን ልንጭን እንችላለን። የተለያዩ ምስሎችን ልንጭን እንችላለን። ከዛ ፕላን አድርገን በዚህ እኛ ባልነው ቀን በዛን ቀን ይለቅልናል ራሱ። በዛ መሰረት እኛ ሁሌ ሄደን የሆነ ነገር ከፍተን ፖስት ማድረግ አይጠበቅብንም። አንድ እዛ ላይ ገብተን ካስቀመጥ ራሱ ቀኑን ጠብቆ ፖስት ያደርግልናል።
ሊደር ሴንተርም አለው። ኳሊፋይ ያልሆነ ለውስጣችን እያንዳንዱን ነገር እዚህ ጋር ሊደር ቦርድ ላይ ማየት እንችላለን። በዚህ መሰረት እንግዲህ ሴቲንግ ውስጥ ገብተንም ደግሞ ሴቲንጋችንን በትክክል ማስተካከል ከተለያዩ ከሜሴንጀር ከዋትሳፕ ከተለያዩ ጋር እንትኖች ጋር ኮኔክት ማድረግ እንችላለን። እነዚህን ካስተካከልን በኋላ ገንዘብን በቀላሉ ፌስቡክ ላይ መስራት እንችላለን። የማያምኑ አሉ፣ ግን ብዙዎቹ አላመኑም። ማመን አለማመን የራሳቸው ጉዳይ ነው። እኛ ግን ጥቂቶች ብጠቀሙ ራሱ በጣም ደስ ይለናል እና ኢንቦክሳችንን እዚህ ውስጥ እናያለን። የተላኩልን ነገሮች እነዛን በዚህ መሰረት ማየት እንችላለን። ስለዚህ ብዙ ተከታይ ያላችሁ ብዙ ፎሎወር ያላችሁ ዩቲዩብ ላይ ወይም ደግሞ ፌስቡክ ላይ ብዙ ተከታይ ያለው ሰው ይሄንን ቢጠቀም ሳንቲም ሊያገኝበት ይችላል እና አትሸወዱ፣ ተጠቀሙበት። ምንም ቢሆን ይጠቅማችኋል እንጂ አይጎዳችሁም። የሆነ ነገር እንደዚህ በምናስተላልፍበት ሰዓት እናንተም ተጠቀሙበት፣ ሼርም አድርጉ ለሌላው ማለት ትፈልጋለሁ።